ይኸውላችሁ ሞኝ እንዳትሆኑ እኔ በእውነት ነው የምላችሁ፣ እንደሚወዳችሁ ወንድም ነው የምመክራችሁ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ ነው። 60 እለዋለሁ አልችልም ሞክር ይለኛል ጌታ። አንዴ እቺን ግዴለም ላውጣትና አለዋለሁ ሞክርሽ ደረረን በረረረ ከዛ ወዲያው እኔ ስገረማለሁ እያለቀስኩ ራሴን አገኘዋለሁ። ኪቦርድ ድሮ ዘምረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤቴ 9 ሰዓት አታየኝም ወይ ጌታ እያልኩኝ ማለት ነው። እርሱን ማገልገልን የምናስቀድምበትን በእውነት ልብ ይስጠን። በእውነት እርሱን መውደድ እግዚአብሔር አምላክ ይስጠን። እግዚአብሔርን የሚያገለግል ከመልካም ነገር ሁሉ አይጎልም። ኢየሱስ እኮ ነው ያለው። መንፈስ ቅዱስ ከእርሱ መንገድና ሐሳብ እግዚአብሔር እንድንኖርለት ከፈለገው ሕይወት ውጪ ስንኖርና ስንመላለስ በጌታ በኢየሱስም እኔንም እናንተንም አያስቀምጠን። ዕለት መንፈስ ቅዱስ ይቀስቅሰን። በቃ እኮ አሁን ለምሳሌ የምንለፋው እኮ በልተን ጠጥተን ቤት ሰርተን ምናምን ለማደር ከዛስ የተጨበጠ ነገር ያስፈልጋችሁ። የሚጨበጥ ነገር ከፈለክ እግዚአብሔር ብቻ ነው። ማይ ፍሬንድስ ስፔክቴተርስ አትሆኑ። በእግዚአብሔር መንግስት ውስጥ የጨዋታ ተመልካች አትሆኑ። what is that meaningful ነገር እግዚአብሔር በዘመናችሁ የሚያደርጉ ወጣቶች what is that meaningful ነገር እግዚአብሔር የሰጣችሁ በመንፈስ ተሞልቶ ክርስቶስን አምኖ በጸጋ ስጦታ ተይዞ እግዚአብሔርን አገልግሉ። አንተ እንዳትታማ ፈርተህ ከጥሪ ትጎላለህ። ያሉህን ይበሉህ እንጂ እያራገፍክ ነው እንጂ የምትቀጥለው እነሱ ፈቅደውልህ አይደለም የምትቀጥለው። የፈለጉትን ያወሩትን ያወሩ። ሰላም፣ እንዴት አላችሁ? የተወደዳችሁ የቻናሌ ቤተሰቦች እግዚአብሔር አምላካችን ወዶና ፈቅዶ ዛሬም በአዲስ ቪዲዮ እንደገና ተገናኝተናል። ክብር ለጌታ ይሁን። ዛሬም እንግዲህ እጅግ በጣም የምትባረኩባቸውን መልእክቶች ይዤላችሁ ቀርቤያለሁ። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁኝ አገልግሉ። ለቻናሉ አዲስ የሆናችሁ እኔ ወንድማችሁ መልካሙ ጌታ ነኝ። ቀጥታ ወደ ዛሬው መልእክት እንለፍ። ይኸውላችሁ ሞኝ እንዳትሆኑ እኔ በእውነት ነው የምላችሁ፣ እንደሚወዳችሁ ወንድም ነው የምመክራችሁ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። በፍጹም ኢሞሽናል እንዳትሆኑ። በጣም ፐርፐስፉል የሆነ ህይወት ነው። ዓላማውን እወቁት። እግዚአብሔር በህይወቴ ላይ ኢየሱስን ማክበር ፈልጓል። አዎ እኔ ምን እፈልጋለሁ አትበሉ። በዚህ ጉዳይ እግዚአብሔር ምን ፈልጓል? በዚህ ጉዳይ ላይ እግዚአብሔር ምን ነው የሚፈልገው? እንዴት አድርጌ ላክብረው ነው ማለት ነው። ያማረንን አይደለም ማድረግ ያለብን፣ የሚፈልገውን ዲዛይን ውስጥ እንግባ። ለምን መሰላችሁ? የሆነ ዘመን አለ። አሁን ስለኔና ስለናንተ የሚጻፍ ጥቅስ የለም፣ የሚጻፍ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ተጽፎ አልቋል። በሰማይ ግን ነገ በእግዚአብሔር ፊት ስንቀርብ ይሄ ጥቅስ ለኛ መደገም አለበት። ዳዊት በዘመኑ የሚለው ቃል የራሳችሁን ስም አስገብታችሁ እከሌ በዘመኗ የእግዚአብሔርን ፈቃድ አገልግለው አንቀላፍተዋል። አዎ በዘመኗ በሰጣሁት ዕድሜ፣ በሰጣሁት ጊዜ፣ በሰጣሁት ፖቴንሻል፣ በከፈትኩለት በር ፈቃዴን አገልግሎ አለፈ ማለት አለበት እግዚአብሔር። ዋው! እንዴት ድንቅ መልእክት ነው በእውነት። እግዚአብሔር ለእያንዳንዳችን ይህንን ያደርግልን። ለእያንዳንዳችን በእያንዳንዱ ነገራችን እግዚአብሔርን ማክበር ይሆንልን። በእውነት በእያንዳንዱ ነገራችን እግዚአብሔር በዚህ ነገሬ ሊከብር ይገባዋል። ይርኔ ሲዘምር እውቅና እሰጥሃለሁ በእያንዳንዱ ነገሬ ላይ ብሎ ይላል እና በጣም የሚነካኝ ዝማሬ ነው። ደስም ነው የሚለኝ። ሁሌ ሳስበው ደስ ይለኛል። በእያንዳንዱ ነገራችን ላይ ለእግዚአብሔር እውቅና መስጠት፣ እያንዳንዱ ነገራችን ለእግዚአብሔር ክብር እንዲሆን ማድረግ። መጽሐፍ የምትበሉ ወይም የምትጠጡ ቢሆን ያንንም እንኳን ቢሆን ለእግዚአብሔር ክብር እንዲሆን እንድታደርጉት አድርጉት ብሎ ይነግረናል እና እግዚአብሔር በእውነት ይህንን ያደርግልን። ለኛ ለክርስቲያኖች መጽሐፍ የተናገረልን ወይም ከኛ ኤክስፔክት የሚያደርገው ህይወት ይህንን ነው ማለት ነው። ለእግዚአብሔር ክብር የሆነ ህይወትን እግዚአብሔር አምላክ ለእያንዳንዳችን ይህንን ያደርግልን። እያንዳንዱ ነገራችንን ለእርሱ ክብር ማድረግ የምንችልበትን ጸጋ በእውነት ጌታ ያብሳልን። እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ ነው። 60 እለዋለሁ አልችልም ሞክር ይለኛል ጌታ። አንዴ እቺን ግዴለም ላውጣትና አለዋለሁ ሞክርሽ
ደረረን በረረረ ከዛ ወዲያው እኔ ስገረማለሁ እያለቀስኩ ራሴን አገኘዋለሁ። ኪቦርድ ይዤ ድሮ እዛም ዘመረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤቴ 9 ሰዓት አታየኝም ወይ ጌታ እያልኩኝ ማለት ነው። አላውቅም የትኛው ጌታ ያው እኔ በማቀው ጌታ ማለት ነው። ማለት መጽሐፍ ቅዱሳዊ የሆነውን ሳይሆን ዝም ብለን በልማድ የምንለው ግን ስለሰማኝ ሃሌሉያ ጊዜ ቆጥሮ ሰዓት ቆጥሮ እግዚአብሔር እንደተናገረው አድርጎ አይቻለሁ። ፖይንት ምንድነው ካላችሁኝ ለዚህ ለሚጠፋው ክብር፣ ለሚጠፋው ዝና፣ ለሚጠፋው ሽልማት በምን ያክል በአስደናቂ ፍጥነት፣ በአስደናቂ ጥራት፣ በአስደናቂ ጭንቀት እንዴት እንደምንሰራ ታይም ሰተን። ለዚህ ነው እነዚህ የሚሮጡት ሰዎች በሙሉ ሰውነታቸውን በነገር ሁሉ ምን ይላሉ? ይገዛሉ። እኔና እናንተ ደግሞ ለማይጠፋው ሽልማት፣ ለማይጠፋው ክብር ከኢየሱስ ጋር አብረን ልንከብር፣ ከኢየሱስ ጋር አብረን ልንሆን፣ ለዘላለም ልንገዛ። አሜን። አረ በደንብ አሜን፣ አሜን። ስለዚህ አለ ታገኙ ዘንድ ሩጡ። ሰዎች ይሮጣሉ፣ ግን የሚያሸንፈው አንዱ ነው። ይሮጣሉ፣ የወርቅ ሜዳሊያ የሚያገኘው ስንቱ ነው? አንዱ ነው። ስለዚህ በነገር ሁሉ ሰውነቱን ገዝቶ የሚሮጠው፣ ለማግኘት የሚሮጠው፣ ለማግኘት የሚሰራው፣ በትክክለኛ ሞቲቭ የሚሄደው ሰው ያገኛል። ከእግዚአብሔር ጋር አብረን ሰራተኞች፣ አሜን፣ አብረን ሰራተኞች። 2-3 ፓስተሮች ብቻ መድረክ ላይ ሆነው የሚያገለግሉት አገልግሎት አይደለም። የእግዚአብሔር መንግስት ሁሉም እንደየተሰጠው ስጦታ የሚያገለግልበት ልዩ ልዩ ስጦታ እንደተሰጣቸው መጠን ብሏል ጴጥሮስ። እስኪ አጠገባቸው ያለው ምናልባት ከረሳው ባንተ ውስጥ ጸጋ እንዳለ ታውቃለህ ወይ በሉት። እስኪ ባንቺ ውስጥ ጸጋ እንዳለ ታውቂያለሽ ወይ ንገሩት እንጂ ባንተ ውስጥ ጸጋ እንዳለ ታውቃለህ ወይ በሉት። ጸጋ እንዳለ ታውቃለህ። ከዛሬ ጀምሮ በሉት እግዚአብሔር ያንቀሳቀሰዋል በሉት። እግዚአብሔር ያንቀሳቀሰዋል። ሃሌሉያ፣ አሜን፣ ሃሌሉያ፣ አሜን። እግዚአብሔር እንዴት ድንቅ ነው! እግዚአብሔር እንዴት መልካም አምላክ ነው! በጣም ይህን መልእክት ስሰማ የደነቀኝ ነገር በዛ በነበረበት ህይወት እንኳን ሆኖ እግዚአብሔርን ሲጠራው፣ እግዚአብሔርን ሲለምነው እግዚአብሔር እንዴት ይሰማው እንደነበር አስቡ። አንዳንዴ እግዚአብሔር በቃ ተስተካክለንና ታርመን በጣም እሱን ለማክበር መንፈስ ቅዱስ ጸጋ አብዝቶልን ፊቱ ሆነን በቃ ከዚያ በኋላ እግዚአብሔር በጣም የሚወደንና ብዙ የሚጠነቀቅልን ሚሰማን ያኔ እጅግ ምናምን ይመስለናል። ግን እንደዛ ብቻ አይደለም። በእውነት እግዚአብሔር እንዴት ታማኝ አምላክ ነው። አንዳንዴ በጣም ከባድ በሆኑ ሁኔታዎች ውስጥ የሚያሳልፉ ሰዎች ከባድ በሆኑ ሁኔታዎች ሱስ ላይ ሊሆን ይችላል፣ በማይፈልጓቸው ባህሪያቶች ሊሆን ይችላል፣ በኃጢአት ልምምድ ውስጥ ለዓመታት እያሳለፉ ሊሆን ይችላል እና ግን በዚያ ሁኔታቸው ውስጥ በዚያ ልምምድ ውስጥ ሆነው እግዚአብሔርን በእውነት ከልብ ሲያወሩት፣ እግዚአብሔርን ከልብ ሲለምኑት እግዚአብሔር ይለመናቸዋል ወይም ደግሞ መልስን ይሰጣቸዋል እና ከዛ ከነበሩበት ሁኔታ ወጥተውና እግዚአብሔር ረድቷቸው ሁሉም ነገር ተለውጠው አሁን የምንወደው የእግዚአብሔር ሰው ጥቤ እንደተናገረው እግዚአብሔር አምላክ መልካም አድርጎላቸው እንደዚህ ይመሰክራሉ። እግዚአብሔር ያኔ የሚሰማኝ በማይመስለኝ ጊዜ ሰምቶኝ፣ ልመናዬን ሰምቶ ረድቶኝ አሁን ይሄው ሁሉ ተቀየረ፣ ሁሉ ተለወጠ ብለው ሲያመሰግኑ ታያላችሁና እነግራችኋለሁ። ይህንን መልእክት የምትከታተሉ ይህንን ቪዲዮ እያያችሁ ያላችሁ እግዚአብሔር የሚሰማችሁ እንኳን የማይመስላችሁ ካላችሁበት ድካም ካላችሁበት የተለያየ አይነት ጉዳይ የተነሳ እግዚአብሔር እናንተን በቃ ሊሰማችሁ እንደማይችል እንኳን የምታስቡ ወገኖች ካላችሁ እግዚአብሔር አሁን ባላችሁበት ድካም ውስጥ ሆናችሁ፣ አሁን ባላችሁበት የኃጢአት ልምምድ ውስጥ ሆናችሁ፣ አሁን ባላችሁበት እግዚአብሔርን በማያከብር ህይወት ውስጥ ሆናችሁ እንኳን እግዚአብሔር እየተመለከታችሁ ነው ያለው። ከልብ እግዚአብሔርን የምትለምኑት ከልብ እግዚአብሔርን እርዳኝ የምትሉት ከሆነ መውጣት መለወጥ እፈልጋለሁ የምትሉ ከሆነ እግዚአብሔር ከዛ ህይወት ያወጣችኋል፣ ያሻግራችኋል እና አልፋችሁና ተሻግራችሁ ቆማችሁ እግዚአብሔርን ታመሰግናላችሁ። ስለዚህ እግዚአብሔር እንደሚሰማችሁ እመኑ። ጌታ ከእናንተ ጋር አለ፣ አብሯችሁ አለ። የብርታታችሁ ጊዜ ብቻ አምላክ አይደለም ጌታ፣ የድካማችሁ ጊዜ ነው።
ያለፈላችሁ የተስተካከላችሁ ጊዜ ብቻ ከእናንተ ጋር ነኝ የሚል አምላክ አይደለም። በድካማችሁም ከእናንተ ጋር ነው። ኢቭን ከእግዚአብሔር ርቃችሁ እኔ ትቼሃለሁ ብላችሁ ራሱ እግዚአብሔር በእውነት አይተዋችሁ። እግዚአብሔር ከእናንተ ጋር አለ። ታግሶ አሁንም ታግሶ እግዚአብሔር አምላክ ልባችሁ ተመልሶ ወደ ልባችሁ ተመልሳችሁ እንደገና ተጸጸታችሁ እግዚአብሔርን እስክታመሰግኑ ድረስ እስክትደነቁበት ድረስ እግዚአብሔር መሐሪ ነው፣ ታጋሽ ነው እና እናንተና እኔ ስንደክም በእኛ ላይ ምህረቱ የሚደክም አይነት አምላክ አይደለም ያለን። እግዚአብሔር እንዴት ድንቅ ነው! በጌታ በኢየሱስ ስም ለምስክርነት እግዚአብሔር ያብቃችሁ። እግዚአብሔር ሰማኝ የምትሉ ሰዎች ያድርጋችሁ። አሁን ባላችሁበት እጅግ ተስፋ በቆረጣችሁበት ህይወት እግዚአብሔር ጣልቃ ገብቶ መጥቶ ወደ ህይወታችሁ እንደዚህ በአደባባይ የምትመሰክሩ በኢየሱስ ስም ያድርጋችሁ። እግዚአብሔርን የሚያገለግል ከመልካም ነገር ሁሉ አይጎልም። ኢየሱስ እኮ ነው ያለው፣ እኔን የሚያገለግለኝና አባቴ ያከብረዋል። My father will honor him። ኢየሱስ የሚናገረውን ቃል በደንብ ነው መስማት ያለባችሁ። ስለኔ ቤቱን፣ ትዳሩን፣ እርሻው የተወሰኑ በምድር መጥወጥ ይባረካል። ዋው! እግዚአብሔር አምላክ በእውነት ይርዳል። ያንዳንዳችንን እግዚአብሔር አምላክ ይርዳል። መጽሐፍ ሲናገር የእግዚአብሔርን መንግስት ጽድቁን እንድንፈልግ ከዚያ በኋላ ሁሉ እንደሚጨምር ነው። እግዚአብሔር አምላክ በእውነት እያንዳንዳችንን ይርዳል። ጽድቁን የምናስቀድምበትን፣ መንግስቱን የምናስቀድምበትን፣ የእሱን ፈቃድ የምናስቀድምበትን፣ እርሱን ማገልገልን የምናስቀድምበትን በእውነት ልብ ይስጠን። በእውነት እርሱን መውደድ እግዚአብሔር አምላክ ይስጠን። አንድ ልጅ ሰምታችሁ ይሆናል። ውቅያኖስ ዳር አሳ እያጠመደ እየጠበሰ የሚሸጥ ልጅ ፍረሽ አሳ ያወጣና እየጠበሰ ይሸጣል። ለመዝናናት የሚመጡት ቢቹ ጋር ይመጣሉ። የታወቀ ቢች ነው። እዛ ላይ አሳ እየጠበሰ እሱ እያወጣ ይሸጣል። ቆንጆ ነው እና እየመጡ ይበላሉ። እና አንድ ሰውዬ፣ አንድ ሚሊዮነር ሰውዬ አንድ ጊዜ ለመዝናናት ሄዶ እዛ ቢች ልጁን ቁጭ ብሎ ያወራዋል። በቃ ይሄን ነው የምትሰራው አሉ። አዎ አሉ። ለምን አትማርም አሉ። ከዛ ለምን አለ ልጁ። በቃ ተምረህ ትምህርትን ስትጨርስ በጣም ትልቅ ሰው ትሆናለህ አሉ። ከትልቅ ሰው ትሆንና እንደኔ ካምፓኒ፣ ትልቅ ካምፓኒ ይኖራል። ከዛማ ብዙ ገንዘብ ታገኛለህ። ከዛማ በቃ እንደፈለክ ልክ እንደዚህ አይነት ቦታ እየመጣህ ትዝናናለህ። ዳትል ወሮቼ እችን እኮ ነው ማለት ልጁ ቢማር ዞሮ የሚሆነው ሰውየው የሚነግረው እየሆነ ያለውን ነው። ኦሬዲ የዚህ ዓለም ነገር እየሆነ ወዳለው ነው የሚያመጣ። በቃ እኮ አሁን ለምሳሌ የምንለፋው እኮ በልተን ጠጥተን ቤት ሰርተን ምናምን ለማደር ከዛስ ተጨበጠ ነገር ያስፈልጋችሁ። ተጨበጠ ነገር በእድሜ መጨረሻ ተጸጽቶ እንደጻፈው እንደ ሶሎሞን እንዳትሆኑ። የሶሎሞን ሕይወት ያሳዝነኛል። ጸሎቱ በጣም አሪፍ ነበር። ጥበብ ስጠኝ ብሎ የጸለየው ሰጠው እግዚአብሔር። ጥበብ፣ ማስተዋል፣ ባለጠግነት ሰጠው። that wasn't the most important ግን was important ግን it wasn't the most important። አባቱ ምን ልስጥህ ሲለው አንተን ነው ያለው። በቤት ውስጥ እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ ነው ዳዊት። እሱስ ስጠኝ ሙሴ አንተን ነው ያለው። እግዚአብሔር ብቻ ነው የተጨበጠው። እና በዘመኑ መጨረሻ እኮ ሀብትም አብዝቶ ሚስቶችም አብዝቶ ጣዖቶቻቸውን አምልኮ ከእግዚአብሔር ልቡ ሸፍቶ ምዝረ ብሎ ነው ሄደው መክብብ የሚባል የምክር መጽሐፍ ጽፎ የህይወቱ ጭማቂ መክብብ ነው። አይቼዋለሁ። ሁሉ ከንቱ ከንቱ ነው። አየር ለመያዝ እንደመሞከር፣ ጉም ለመያዝ እንደመሞከር ነው። ጉም ስትደርስበት የለም። ከዛ እግዚአብሔርን ፍራ፣ ትእዛዙን ጠብቅ ብሎ አይደል? የሚጨበጥ ነገር ከፈለክ እግዚአብሔር ብቻ ነው። ማይ ፍሬንድስ፣ ስፔክቴተርስ አትሆኑ በእግዚአብሔር መንግስት ውስጥ። የጨዋታ ተመልካች አትሆኑ። what is that meaningful ነገር እግዚአብሔር በዘመናችሁ የሚያደርጉ ወጣቶች፣ what is that meaningful ነገር እግዚአብሔር የሰጣችሁ? በመንፈስ ተሞልቶ ክርስቶስን አምኖ በጸጋ ስጦታ ተይዞ እግዚአብሔርን አገልግሎ እሱን ጸሎት ጸልያለሁ። እግዚአብሔር አንዳንዱን የማይረባ ነገር እንዲያስጥላችሁ ልጸልይ። እውነት አንዳንዱ የማይረባ ነገር እኮ ሊያስጥለን ያስፈልጋል። አንዳንዱ ምንም የማይጨበጥ ነገር ጸጋን ተቀበላችሁ አገልግሉ።
እግዚአብሔር በሚሰጣችሁ የጸጋ ስጦታ አገልግላችሁ። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እንቀላፋ ተብሎ እንደተጻፈ ምንድናት ያቺ? አሜን። ኧረ እግዚአብሔር ይህንን ያብዛል። እግዚአብሔር አምላክ ይህንን ያብዛል። በእውነት እግዚአብሔር እንድንኖር በውስጣችን ያስቀመጠውን እንድንኖርበት እንድናገለግልበት እርሱን እንድናሳይበት የፈለገውን ያንን ህይወት በጌታ በኢየሱስ መኖር ይሁንልን። አንዳንዶቻችን እግዚአብሔር እንድንኖር ያየው በህይወታችን ሌላ፣ እኛ የምንኖረው ሌላ። በእውነት ጌታ ከዚህ ህይወት ያውጣል። ይህንን መልእክት እየተከታተላችሁ ያላችሁ ወገኖቼ እግዚአብሔር አምላክ ከዚህ ህይወት ያንዳንዳችንን ያውጣል። እግዚአብሔር ካላየው ህይወት ያንዳንዳችንን በእውነት እርሱ ያውጣል። እግዚአብሔር እኮ ሊከብርበት ያሰበው ነገር አለ። በእኔና በእናንተ ህይወት እግዚአብሔር ሊለቅመው ያለው እግዚአብሔር ሊሰበስበው ያለ ፍሬ አለ። እርሱ እግዚአብሔር አምላክ ከብሮበት ማለት ነው። እና ይህንን በእውነት በህይወታችን ላይ እግዚአብሔር አይጣ። መንፈስ ቅዱስ ከእርሱ መንገድና ሐሳብ እግዚአብሔር እንድንኖርለት ከፈለገው ህይወት ውጪ ስንኖርና ስንመላለስ በጌታ በኢየሱስም እኔንም እናንተንም አያስቀምጠን። በእውነት ነው የምላችሁ። እለት መንፈስ ቅዱስ ይቀስቅሰን ወደ እግዚአብሔር ሐሳብ ወደ እግዚአብሔር ዓላማ እግዚአብሔር እንድንኖር እንድናከብረው እርሱ በእኛ ህይወት ወደሚጠብቀው ወደዚያ ምልልስ መንፈስ ቅዱስ ያስገባል። ካልተገባ እንቅስቃሴ፣ ካልተገባ ኑሮ፣ ካልተገባ ምልልስ ጌታ መንፈስ ቅዱስ እያንዳንዳችንን ይጠብቀን። በእውነት እርሱ በመንገዱ ይምራል። ይህን መልእክት ይህንን ለምትከታተሉ ቻናሌ ቤተሰቦች ሁሉ ማስተላለፍ ፈልጋለሁ። አንተ እንዳትታማ ፈርተህ ከጥሪ ትጎላለህ። ያሉህን ይበሉህ እንጂ እያራገፍክ ነው እንጂ የምትቀጥለው። እነሱ ፈቅደውልህ አይደለም የምትቀጥለው። የፈለጉትን ያወሩትን ያወሩ። ዋው ባይዘው ጸጋው ነው የሚያስችለው። ሰው ማንም ቢሆን ማንም ማለት ነው ለእግዚአብሔር አገልግሎት እርሱን ለማገልገል ልቡ ሊከፈት አይችልም፣ ወይም ደግሞ በዚህ ነገር ሊኮራ አይችልም። ገብቷችኋል? እግዚአብሔርን እንደማገልገል እኮ የሚያኮራ ምንም ነገር የለም። በዚህ ምድር ላይ እርሱን የሚያክል አንዳች ነገር የለም። እግዚአብሔርን ማገልገልን የሚያክል ነገር ማለት ነው። በዚህ ምድር ላይ ታውቃላችሁ ታላቅ ነገር ተብሎ ቢባል በቃ ቤተ መንግስት የሚያገለግሉ ሰዎች፣ ቤተ መንግስት ላይ ከመሪያችን ጎን የሚሰሩ ሰዎች እነኛ ትልቅ ስፍራ ይሰጣቸዋል። ከእግዚአብሔር ጎን የሚያገለግሉ ከእግዚአብሔር ጋር አብሮ ሰራተኞች የሆኑ ቅዱሳን ደግሞ እንዴት ሊኮሩ ይገባል። በእውነት እግዚአብሔር በሰጣቸው አገልግሎት ወገኖቼ እርሱ እድል እየሰጣችሁ በየእሁዱ በተለያዩ ቀናት እግዚአብሔር እድል እየሰጣችሁ መድረኮች ላይ እየወጣችሁ ስታገለግሉ እኮ እግዚአብሔር በእናንተ በኩል አልፎ እየተናገረ እኮ ነው ያለው። በእናንተ በኩል እግዚአብሔር አልፎ እኮ እያጽናና ነው ያለው፣ እየፈታ ነው ያለው፣ እየባረከ ነው ያለው። ወገኖቼ እግዚአብሔርን ማገልገል እንዴት መታደል ነው! በእውነት ድንቅ ነው። ነገር ግን ለዚህ ጉዳይ የሚከፈለውን ዋጋ መክፈል እንድትችሉ የሚረዳችሁ መንፈስ ቅዱስ ነው። የሚረዳችሁ ጸጋው ነው። የሚረዳችሁ የእግዚአብሔር ኃይል ነው። እግዚአብሔርን አብልጣችሁ በቀረባችሁት በተጠጋጋችሁት ቁጥር እርሱን ለማገልገል ያላችሁ ልብ እጅግ የሰፋ ይሆናል። ሲቀጥል ደግሞ ለአገልግሎታችሁ ያላችሁ ክብርም እጅግ ታላቅ ይሆናል። በእውነት ነው የምላችሁ እና እግዚአብሔር አምላክ ይህንን ህይወት ያብዛል። እርሱን አብዝታችሁ ቅረቡ፣ እግዚአብሔርን ተጠጋጉ። ቅድስና፣ እግዚአብሔርን መፍራት፣ እግዚአብሔርን ማገልገል በቃ ህይወታችሁ ነው የሚሆነው። ዋው! ሰምቼው እጅግ በጣም የተባረኩበት አንድ መልእክት አለ። በመጨረሻ እሱን ሰምተን የምንጨርስ ይሆናል። አብራችሁን በንግግሬ ውስጥ በማወራው ቋንቋ በሄድኩበት ሰፈር ባደረስከኝ ቦታ ከጓደኞቼ ጋር እየተጫወትን ለቀን ግብሬ ስሮጥ ቁም ነገር ከያስን ድምፅ ነውንና የልብህን ሐሳብ ከቃል ልናገር ማዛ ሆኜልህ ለሚድኑ ሁሉ ማዳንህን ላብስር። ተረዳኸኝ አንተ ጸጋ ከበዛልኝ መደመጥ መሰማት መወደድ ከቻልኩኝ አቤቱ አንተ ብቻ ያንደበቴ ቃል ሁን። በዚህ ጉብዝናዬ የምዳክርነት ውጥኔም አንተውን አጥቼ ልኑርህ ሁል ብዬ ላድምጥህ አንተን እየሰማው በሰው ሁሉ መሃል አንተን ላስደምጥህ። ተወደድ ሳወራ ተወደድ ስኖርህ ማውራት ያሰብከውን በእኔ አንደበት ውስጥ ለትውልድ ተናገር። በኖር ያማረህን በእኔ ሕይወት ውስጥ አንተ ኖረህ ክበር።
በጨዋታ መሃል ከጓደኞቼ ጋር እየተነጋገርን ድንገት ሳላስበው ስላንተ እያወራው ጨዋታው ይቀር። እንደዚህ አድርግልኝ፣ እንደዚህ አኖረኝ፣ ባወራው ቁጥር በሕይወቴ ዘመን ኢየሱስ ጣፍጥልኝ። አሜን። ዋው! እንዴት የሚባርክ መልእክት ነው! እንዴት ድንቅ መልእክት ነው! በእውነት ጌታ ይወደድልን። እርሱ ኢየሱስ ክርስቶስ እርሱ ይወደድልን። እርሱ ስንናገረው ይወደድልን። እርሱን ተናግረን ሰዎች እርሱን ይውደዱልን፣ እርሱን ይቀበሉልን፣ እርሱን ያድምጡልን። በእውነት እጅግ ድንቅ ነው። ዋው! በእውነት እርሱ መንፈስ ቅዱስ ልጁን በሕይወታችን ላይ ይግለጠው። ኢየሱስን በሕይወታችን ላይ እርሱ ያግን ነው። ሃሌሉያ! እንዴት ድንቅ ነው! በጣም የተባረኩበት መልእክት ነው። በቃ ውስጣችሁ የሆነ ንቅንቅ ሲል ይሰማችኋል። ሲንቀሳቀስ መንፈሳችሁ ሲነቃቃ ይሰማችኋልና መንፈስ ቅዱስ ይርዳን። በእውነት ጌታ መንፈስ ቅዱስ ይርዳን። እርሱ ካረዳን ይህንን ማድረግ አንችልም እና እውነት እርሱን ተናግረን ይሳካልን። ኢየሱስን ተናግረን ይሳካልን። እርሱን አውርተን ይሳካልን። ስኬት ኢየሱስን መግለጥ መቻል፣ ስኬት ኢየሱስን ብሎ መጨረስ መቻል፣ ኢየሱስን አግንኖ መጨረስ መቻል፣ ስኬት በእያንዳንዱ እድል በእያንዳንዱ አጋጣሚ ኢየሱስን ማክበር ኢየሱስን ማግነን መቻል ነውና መንፈስ ቅዱስ እኔንም ይህንንም መልእክቴን የምትሰሙ በዓለም ዙሪያ ያላችሁ ወገኖቼ እናንተንም ጌታ ይርዳችሁ። ተባረኩልኝ። ወዳችኋለሁ። እኔ ወንድማችሁ መልካሙን ጌታ ነበርኩኝ። በሰማችኋቸው መልእክቶች እጅግ እንደተባረካችሁ ተስፋ አደርጋለሁ። አብራችሁኝ እስከ መጨረሻው እስከ ቪዲዮ ፍጻሜ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን ተጭናችሁ ኦል በማለት ቤተሰብ ሁኑ። እንደዚህ ያሉ መልእክቶችን በየጊዜው ማግኘት ትችላላችሁ ማለት ነው። ያንን ስታደርጉ ተባረኩልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሻሎም ኃያለ